አይብረዳችሁ ምንም እንዳይመስላችሁ። ለመሰላችሁ ሰው ከመሳደብ በላይ ላሰራ የሚሏችሁ እኮ ግን ምንም አላመጡም። እንግዲህ እስከዛሬ ድረስ ዝም ብለን እኛ ወደፊት ሌላ ቦታ ሲሰዳደቡ ምናምን በቃ ሳቁባቸው። የመሳቅ ይሄ የሚስቀው ኢሞጂ አትናደዱ። እግዚአብሔር የሚስቀውን ኢሞጂ ምናምን ላኩላችሁ። ሺህ ዓመት ኑሪ አቦ። እንዴት እንደምታምሪ ፐርፎርማንስሽ ማየት ነበረብኝ። እንትንሽ ቪዲዮ ክሊፕ ሲቀረጽ አንቺን ማየት ነበረብኝ። ምክንያቱም እንዴት ነው ፐርፎርም የምታረጊው? እንዴት እንደምታምሪ የኔ ቆንጆ እና ደግሞ ድምጽሽን እናቴ ትሙት እንደዚህ ምን አስዋሸኝ። አልጠበኩም ከጠበኩት በላይ የኔ ቆንጆ እናቴ ትሙት። እና ለምንድን ነው ቻሌንጅ አልሰራሽም? ሰንፌ እሰራለሁ። አራት ሰነፊ ለኔ ሲሆንማ ትሰንፊያለሽ አይደል? አልሰንፍም የኔ ፍቅር ማርያምን። ነገ ጠብቂ ጌታ ማርያምን። እሺ እኔ እናት ደህና ነሽ ግን? አለኝ ደህና ነኝ። ማነው ቀድሞ ፎሎ ያደረገው? እኔ ነኝ። አውቀው ቀድሜ ፎሎ ያደረገው እኔ። ኧረ በስመ አብ ቦዳ እናቴ ትሙት። እኔ በጣም ቆየ ፎሎ። አንቺ ጽግዬ በጣም እኮ ነው የምወድሽ እናቴ ትሙት። የኔ እናት እንዲሁ በቃ ደስ ትኛለሽ። እመቤቴን በጣም ደስ የምትይኝ እመቤቴ። ለመጀመሪያ ጊዜ ላይ የተገናኘ ነው በነገራችሁ ላይ ቤተሰብ መሰላችሁ። ለመጀመሪያ ጊዜ ማለት ላይቭ ላይ እንደ ፎሎ እንደራረጋለን ግን አናወራ። በቃ እሷም ሼም ይዟታል እኔም ሼም ይዞኝ ማን ጀምር ተባባልን ነበር። የኔ ቆንጆ ግን በቃ አፈጣጥኙ ደግሞ አሁን ደግሞ የፈጠነ አንድ ነገር አለ የተዘጋጀ ነገር አለ። በቃ ታግዙኛላችሁ። ማርያም እንዲህ ነው ማትገመት ሰው ሁኑ ማለት ጋይስ። እና ማን ይጠብቃል? የኔ በጣም ነው የወደድኩት ማርያም አንቺን በጣም በጣም ነው የምወድሽ። እኔ እንደዚህ አይነት ልብ ቢኖረኝ ምን አለበት? ግማሽ ሩብ ውስጠኝ ሩብ እመቤቴ። ለእኔ እኮ ፍቅሬ ጅልነት እኮ ነው። እኔ እኮ ስረዳው እኮ ጅልነት ነው የሚመስለኝ። ታውቂያለሽ? ዝም ብዬ ነው እኔ ይልሽ የምሬ ነው። ድንግልን አሁን ሰው ኮመንት እንደሚያደርገው አይነት እንደዛ ነው እንዴ እንደሚሉኝ ነኝ እንዴ ብዬ ነው የማስበው። ደብ ሳይትሙት የምሬ ነው። ምን ጅል ነሽ ይሉሻል? አዎ ብዙ ሰው እንደዛ አሁን ላይ ደግሞ በጣም ብዙ ሰው እንደዛ እየሰማሁ ነው። ጅል ስለሆነች ነው ምናምን ይለኛል። አይ ታያቸው እባክሽ። አንቺ የሚሰማሽን ትክክለኛ አሁን ይሄ ትክክለኛ አንቺ ስሜት ከሆነ ትክክል ነሽ። መክርሽ ሳይሆን የገባሁት እንዲሁ ሳገኝሽ ደስ ብሎኝ ነው። እኔ አላረገውም ግን አንቺ ልክ ነሽ። በቃ በራስሽ እመቤቴ። ሰው የስሜቱን ማድረግ አለበት። የሰው ኮሜንት ነው አትስሚ። በቃ በቃ እንደዚህ አይነት ልብ ወርቅ ነሽ እኮ ማሪ፣ ወርቅ ልብ ነው ያለሽ። እመቤቴን ወርቅ እኮ በስመ አብ። ኧረ ቤተሰብ የሆነ ነገር በሏት። ዛሬ ተሰጠኝ ስጦታ አየሽ? እስኪ ቪዲዮ አይቻለሁ። ወይኔ ሲያምር በየሰናት ታዲያ ወርቆች እዚህ ጋር ቴንክ ዩ ብላችሁ መጥቼ በቃ ደስ ብሎኝ ተቀልሽ። ኦኬ ፋሚሊዎች ናቸው። አዎ ታድለሽ ማጥናት ያሉ ራሱ እግዚአብሔር ወርቅ እኮ ነቤቴን ማንም አያረግም። ለዛ ነው እኮ ሰው የሚናገርሽ በነገርሽ ላይ። ለዛ እኮ ነው ማንም ስለማያሰደቡኝ ነው። በጣም እየሄዱብኝ ነው ማርያም። ዝም ብዬ እያየኋቸው ነው እንጂ ችግር የለውም ማሪ። እንዴ ያኛውን ያልከበደሽ ይሄ ከብድሻል እንዴ? ኧረ እኔ እኮ ችግር አለ። ድንጋይ ነኝ እኮ የሆነ ነገር ላይ አልሰማም እኔ። ጎበዝ ደግሞ እያየሁ እናወራለን ብቻ እያየሁት ነው ሁሉንም ነገር ምናምን። ዩቲዩብ በጣም ያው ስለማይ እኔ ዩቲዩብሽንም ምናምን አይቼዋለሁ ጋይስ። እመቤቴን በቃ አሪፍ ነው። በቃ ዘፈንሽን እዚህ ላይ ምናምን ሂጂበት ብቻ እናወራለን። በቃ ብዙ የሚሰራ ስራ አለ። ምን ጌም እየተጫወትሽ ነበር? ጌም አይደለም እዚህ ሃይ እየተባባልን ነበረ። በይ እኔ ብዙ ጌም አልጫወት ብዙ ጊዜ ጌም አልጫወትም እና ዝም ብዬ እያዛኩ ነው። ነገ አሳይመንቴን እሰራለሁ። እሺ ቪዲዮሽ እሺ ፍቅር። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ጽጌ አድናቂዎች ላይክ ሰብስክራይብ በማድረግ ተቀላቀሉ ቻናሌ። እንግዲህ ዛሬ ደስ በሚል ሁኔታ ጽጌ ደስታን የገለጸች ነው። ብዙ አድናቂዎቿ ስጦታ አበባ ምናምን ብዙ ነገሮችን ልከውላታል እና መሰገናል። እንደዚህ ነው ማበረታታት። አሁን ላላ ገብታ
ሞራል ነው የሆነቻት። በጣም ያደነቀቻት። ሴት ለሴት ሲደናነቅ እንደዚህ ደስ ይላል። ብዙ ጊዜ አብሶ ሴት ለሴት መደናነቅ አልተለመደም በእኛ ሀገር ባህል ብዬ አምናለሁ። ግን አሁን ላላ ገብታ ድምፅሽ ከጠበኩት በላይ ነው፣ ቺቺ ያለሽ በርቺ፣ ጠንካራ ምናምን አለቻት። ደግሞ እውነቷንም ነው። ሲቀጥል ደግሞ ጽጌረዳ በነገራችን እንዴት ስለተባለች የሆነ አሉ ነው በጣም ደስ ይለኛል። ሞራሏ ማለት ሞራሏ ስላችሁ ልጆችን የኮንፊደንስ አላት። በቃ ትጥራለች እና ያ ነገሯ ደስ ይለኛል። ሰው ግን ደግሞ ሞር ደግሞ ሰው እንደዚህ ሲወዳችሁ ሲያበረታታችሁ የባሰ ሞራላችሁ እና ምን ልላችሁ ፈልጌ ነው፣ እንደዚህ ሴቶች እንደ ላላ ይልመድብን። ላላ እንዳደነቀቻት እንደዚህ መደናነቅ፣ መተጋገዝ፣ መደጋገፍ ቲክቶክ ላይ አብዛኛው በፊት እንዴት ልበላችሁ አይደጋገፉም አይደል ነው። ለምን እንደሆነ አይገባኝም። አንድ ላይ ተደጋግፈን እንደግ ምናምን አንዳንዶቹ ናቸው እንጂ ከስንት አንዶቹ ናቸው እንጂ ሁሉም በፊልም ነው የሚሮጠው። እና እንዲህ ቢተጋገዙ ለካሁን ለምሳሌ ፊልም የሰሩት አንድ ላይ ቢሰሩ አንድ ላይ እንትን ቢሉ ትልቅ ደረጃ ይደርሳሉ ብዬ አስባለሁ። ጽጌዬ በርቺ በርቺ የምትባይ ልጅ አይደለሽም፣ ጠንካራ ነሽ። ከየት ተነስተሽ የት እንደደረስሽ ራስሽ ታውቂያለሽ። እና አሁንም ትልቅ ደረጃ ደርሰሽ ዓለም አቀፍ ሙዚቀኛ ለመሆን ህልም አለኝ፣ ሀሳብ አለኝ። እናንተ ስለተናገራችሁ የሚሰማኝ ነገር የለም። በዚህ ሰምቼ በዚህ ነው የማወጣው። ስለዚህ አትርከሙ፣ አትልፉ ብላለች። እውነት ነው። በዚህ ሰምተን በዚህ ካላወጣ ነው የሰው ንግግር የሰው ምላስ ይደቁሳል። ስህተትን ብቻ ነው የምናየው። ብርታትሽን አደንቃለሁ፣ አድናቂሽ ነኝ ጽጌዬ። አሁንም መጨረሻሽን፣ ድካምሽን፣ ልፋትሽን አይቶ ፈጣሪ ትልቅ ደረጃ ደርሶሽ ባይ ደስ ይለኛል። እኔ ከዩቲዩበር እና ከቲክቶከር ማለት ለመናገር የብዙ አድናቂ አይደለሁም፣ ብዙ ሰው አልከተልም። ያው ግን አሁን መከተል የጀመርኩት ጃኒንና አንቺን ይከተላል። ለምን ጃኒን እንደዚህ ትቀጠቀጣለች፣ ግን አልወደቀችም። እንደ ሴቶች አታለቃቀስም። እንዲሆንኩ አትልም፣ አታብራራም። እና አሁን ደግሞ አንቺን እወድሻለሁ፣ አንቺን ደግሞ ወድ ጽጌን ደግሞ የምወዳት በቃ ኮንፊደንሷ፣ ሁሉ ነገሯ፣ በራሷ የምትጣጣረው የምትጋጋጠው ነገር፣ ማንንም የማትሰማው በራሷ ሁሉ ነገር የምታደርገው ነገር አድናቂዋ ነኝ። እንደዚህ አይነት ሴት ደስ ትለኛለች። እና ደግሞ አሁን ደግሞ ሶስተኛ አድናቂ ልንገራችሁ። ደግሞ የዘሜሄት የምትባለው አንቺ ቲጂ በቃ እንዲህ ነች ሴት ልጅ በራሷ ጥራ በራሷ ግራ፣ ማንም ምርኮስ ሳትሆን ማንም ጥሯ ስለሄደ ወርቃ የምታለቀስ ሳትሆን ራሷን ችላ ስትቆም ደስ ይለኛል። እና ሴቶቼ በርቱ፣ ሁላችን እንደናንተ አይነት ጀግና እንድንሆን ፈጣሪ ያግዘናለሁ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ፣ ቻናሌን ተቀላቀሉ። ላለሁ ባይ ባይ።